ሰላም ሰላም ፋሚሊ እንዴት ናችሁ? ያለው ደህና ነኝ። እኔ አንድ ነገር ላሳውቃችሁ ፈልጌ ነበረ። አረብ ሀገር ስንመጣ ማለት ነው። አረብ ሀገር ስንመጣ ሁላችንም እሰው ሀገር የሰው ነው ጥሩ ነገር አለ ብቻ ብለን አንምጣ። እኔ እንጃ ዛሬ እንደ ድንገት ከከፈትኩትኝ ቆይቻለሁ፣ ግን እንደ ድንገት ግን ዛሬ በቃ የሆነ እኔ ሴትዮ እናት ቤት የመጣች ልጅ ነበረች። ያው የኛው እህታችን ናት፣ ኢትዮጵያዊ ነች። የመጣች ልጅ ናትና በቃ አረብ ሀገር ሲሏት በቃ እኛ ፎቶ ምናምን ተነስተን ስንፖስት ምናምን ነገር በጣም የሆነ ድርቅቅ ያለ ኑሮ ነጭ ሆነ ስታየን በቃ ቁጭ ብለው ነው እያቀማጠሉ ዝም ብሎ አንዴ ወተቱን አንዴ ስጋውን ዝም ብሎ እየተመገቡ ቁጭ ማለት መስሏታል። እና ስትመጣ እንደዚህ ነው እንደ ያለችኝ እና እንዴት ነው የጠበቅሽው ምናምን ነገር አልኳትኝ። እኔማ የጠበቅኩትኝ እኮ በቃ ሁሉም ነገር አልጋ ባልጋ ሆኖ ይጠብቀኛም ብዬ ነበረ። በቃ ቁጭ ብሎ መብላት ብዙ ጊዜ ያው ብዙ ስራ ይኖራል ብዬ አላስብም። በቃ ትንሽ ስራ ታደርጊያለሽ፣ ስትፈልጊ ትቀመጫለሽ። በቃ እንደዛ ነበረ ማስበው። እንደዚህ ከሆነማ ባልመጣስ ቢቀርብኝ ብላ ገና አንድ ሳምንት ሳይሞላ ትሄዳለሁ ማለት ጀመረች። እና ምን ልላችሁ ፈልጌ ነው፣ አረብ ሀገሮች ስንመጣ ሰው ሀገር የሰው ነው፣ የኛ ሀገር አይደል። እንደፈለግን በፈለግነው ቋንቋ መናገር አንችል። ኢቭን እንኳን ለራሱ ጮክ ብለን አልቅሰን እኮ አይወጣልንም እኮ። አንዳንድ ጊዜ ሲከፋን ጮክ ብሎ ማልቀስ የሚፈቀድለት ለራሱ ያለ አይመስለኝም። ሆነ በቃ ሁሉ ነገራቸው እኮ የተያዘ ነው። የሰው ሀገር ማለት ሁሉም ነገር በጣም ከባድ ነው። እና ሰው ሀገር ስንመጣ መጥፎ ነገርም አለ ብሎ ማሰብ ጥሩ ነገር ነው። እና የእሷን አይቼ በቃ ልጅቷ ምንም በቃ ከአንዴ 3 ሂጄ አባበልኳት። ልጅቷ ዝም ብላ ማልቀስ ነው ስራዋ። በቃ ወይ መልሱ ነው የምትይው። እነሱ ደግሞ ሲያመጡ ታውቃላችሁ ብር ከፍለው ነው የሚያመጡት። ግዴታ ደግሞ ያንን ብር ለመክፈል ግዴታ ደግሞ የሆነ ለማወቅ ለራሱ 3 ወር መሰራት አለበት እዛ ቤት ውስጥ ለመመለስ ለራሱ ማለት ነው። ወይ ቤት ለመቀየር ያው አሮጊት ቤት የሆኑ አሮጊት ቤቶች ከባድ ናቸው አንዳንድ ጊዜ። ግን የእሷ ጥሩ ናት። እኔ ስለማውቃት እኔ እዚህ ሀገር ላይ ጆርዳን ነው ባይዘዌ ጆርዳን 3 አመት ሰርቻለሁኝ። እና ብቻ ላሳውቀው የፈለግኩኝ እኔ ላሳውቃችሁ አዲስ ለምትመጡትም ሆነ ያሰባችሁ አረብ ሀገር ላይ ቁጭ ብሎ መብላት የለም። ተደፍተሽ ፈግተሽ ነው የምትሰሪው። ሁላችንም እንደዛ ላይ እየሰራን ያለ ሁላችን ፎቶ ፖስት ስናደርግ የፀሐዩ ጣዕም ርቆ ነው እንጂ እውነት ፀሐይ ሞላይ ሞተን ይሄ ነጭ የሆነ ፊታችንን ፀሐይ ማስመታት ራሱ ጠፍቶን አይደለም ማለት ነው። አንዳንድ ጊዜ አይታችሁ ከሆነ በጣም ከፀሐይ ከማጣታችን የተነሳ ፀሐይ ባይዘው የቪታሚን ዲ ያስገኛል ጧት ፀሐይ እና ጸጉራችን ራሱ የሚነቃቀልበት ምክንያት ጧት ላይ ፀሐይ ስለማንሞቅ ነው። የቪታሚን ዲ እጥረት ስለሚያጋጥመው ነው። እና እኔም ላሳውቃችሁ በጣም የፈለግኩትኝና አረብ ሀገር ስንመጣ ጥሩ ነገር አለ ብለን አናስብ፣ መጥፎም ነገር አለ። በጣም ጥሩ ነገሩ ከ100% 25% ነው።